በዛሬው ክፍል እህሏ ላይ ቶብራክ እና ፊዳን እጅግ በጣም ተቀራርበዋል። ቶብራክ በበኩሉ አላወራም ብሎ ጸጥ ረጭ ብሏል። አይሲ እና አርናን ፊት ለፊት ተፋጠዋል። ሊዋጣላቸው ነው። የተር በድጋሚ ወደ ቤት ተመልሳለች። አሊ በማያውቃቸው ሰዎች ተደብድቧል። ይህንንና ሌሎች ልብ አንጠልጣይ ትዕይንቶችን ይዘንላችሁ ቀርበናል። ወደ ትዕይንቶቹ ከማለፋችን በፊት ይህንን ቪዲዮ 1000 ላይክ አድርገን እንጀምር። እንወዳችኋለን። በቡራክ ላይ የሆነ ችግር ተፈጥሯል። ትንሹ ልጅ አሁንም ምንም ለመናገር ፍቃደኛ አልሆነም። ነገር ግን በመኖሪያ ቤቱ ውስጥ ያሉት ሁሉም ሰዎች ልብ ማለት የጀመሩት አንድ ነገር አለ። አይዳን በጣም ፈርቷታል። ወደ እርሱ በመጣች ቁጥር ቡራክ በጣም ይጨነቃል። ልጅ እናቱን እንደሚመለከት አይመለከታትም። ይህ ደግሞ አንድ አሳሳቢ ጥያቄ ያስነሳል። አይዳ በእውነቱ እናቱ ከሆነች የገዛ ልጇ ለምን ፈራት? ፊዳንም ይህንን የቡራክ ባህሪ ልብ ማለት ጀምራለች። እናም ይህ ፍርሃቱ በጣም ትልቅ ነገር ከኋላው እንደተደበቀ ያስታውቅ። ቡራክ ዝም እያለ ባለበት ሁኔታ በቶብራክና በፊዳን መካከል ፍጹም የተለየ ነገር እየተፈጠረ ነው። ሁለቱም በመጨረሻ በስሜታዊ ጊዜን አብረው እያሳለፉ ነው። አብረው በሚሆኑበትም ሰዓት ለጥቂት ሰከንዶች ሁሉም ነገር ጸጥ ይላል። ውሸቶቹ፣ ክርክሮቹ፣ ግራ መጋባቶቹ። ቶብራክ በፊዳን ውስጥ የሆነ ነገር እየተለወጠ መሆኑን ማስተዋል ጀምሯል። እናም ፊዳንም ይሰማታል። የሆነው ሁሉ ቢሆንም በመካከላቸው ያለው ግንኙነት አሁንም በሕይወት አለ። ግን ቶብራክ ሌላ ሰው እየተመለከተ ነው፣ አይዳን እና አይዳም ቶብራክንና ፊዳንን አንድ ላይ ባየቻቸው ቅጽበት ሙሉ በሙሉ ራሷን መቆጣጠር ያቅታታል። አይዳን የምታየውን ነገር መቋቋም አልቻለችም። ቶብራክ ወደ ፊዳን እየቀረበ ነው እና ሁለቱ አብረው ጊዜ ባሳለፉ ቁጥር እሷ ልታጣው እንደምትችል ሌላ ማስታወሻ እየሆነባት ነው። ቅናቷ ወደ ቁጣ ይቀየራል። እንደገና በፍቅር ሲወድቁ ማየት አትፈልግም። ፊዳን እንድትሄድ ትፈልጋለች። አይዳን ግን ሌላ ችግር አለባት። ቶብራክ ያለፈውን ጊዜ ሁሉ ላያስታውሰው ይችላል፣ ግን ለፊዳን ያለው ስሜት እየተመለሰ ነው እና አይዳን ይህንን ለማስቆም ምንም ማድረግ አትችልም። ከዚያም ሳይታሰብ የተር ወደ መኖሪያ ቤታቸው ትመጣለች። የእሷ መምጣት ወዲያውኑ ውጥረትን ይፈጥራል። ሃሊዴ የተርን ማንም ሰው ሊያያት እንደማይገባ ታስባለች። እናም ማንም ሳያስተውል እሷን ከመኖሪያ ቤቱ ለማስወጣት ትሞክራለች። ምክንያቱም የተር መምጣት ቤተሰቡ ለረጅም ጊዜ ለመደበቅ ሲሞክር የነበረውን ነገር ሊያጋለጥ ይችላል። ሃሊዴ አንድ ሰው እንኳን የተርን ካየ ጥያቄ ይጀምራል። እናም እነዚህ ጥያቄዎች ከጀመሩ በቤቱ ውስጥ ያሉት ሚስጥሮች ለረጅም ጊዜ ሚስጥር ሆነው ላይቆዩ ይችላሉ። በሌላ በኩል ቡራክ አሁንም ለመናገር ፍቃደኛ አልሆነም። ሁሉም ሰው በእሱ ላይ ምን ችግር እንዳለበት ማወቅ ይፈልጋል። ፊዳን መርዳት ትፈልጋለች። ቶብራክ መረዳት ይፈልጋል። ቡራክ ግን ዝም እንዳለ ነው። የእሱ ዝምታ በየቀኑ የበለጠ አጠራጣሪ የሆነ መጥቷል። ምክንያቱም አንዳንዴ አንድ ልጅ የሆነ ችግር እንዳለ ለመንገር ቃላት አያስፈልገውም፣ ፍርሃቱ ብቻ ይበቃል። እና በጣም የሚፈራው ሰው ደግሞ አይዳን ነው። ፊዳን ቡራክን በጥንቃቄ መመልከት ጀምራለች። አይዳን በቀረበ ቁጥር ስሜቱ ምን ያህል በፍጥነት እንደሚለዋወጥ ታያለች። በአይኖቹ ውስጥ ፍርሃትን ታያለች። እናም ቡራክ ከሁሉም ሰው የሆነ ነገር እየደበቀ እንደሆነ ማሰብ ትጀምራለች። ምን እንደሚል ስለማያውቅ ምናልባት ለመናገር ፈቃደኛ ላይሆን ይችላል። ምናልባት እውነትን ከተናገረ የሚፈጠረውን ይፈራም ይሆናል። ፊዳን ወደ እሱ መቅረብ እንዳለባት ወሰነች። ነገር ግን አይዳ እያንዳንዷን እንቅስቃሴ እየተመለከተች ነው። ይህ በእንዲህ እንዳለ አሊ ፍጹም የተለየ ምስጢር ሲያስተናግድ ቆይቷል። አንድ ሰው አጠቃው እና እስካሁን ተጠያቂው ማን እንደሆነ በትክክል አያውቅም ነበር። ነገር ግን አሊ በመጨረሻ እውነቱን አገኘ። ማን እንዳጠቃው አወቀ። እናም አይሴ ላለመናገር ወሰነ። አሊ መረጃውን ለራሱ ሊይዝ ይወስናል። ለምን? እሱ ኤሴን እየጠበቀ ነው? ራሱን ለመከላከልስ እየሞከረ ነው ወይስ ሌላ እቅድ አለው? ምክንያቱም ምንም ይሁን ምን አሊ አሁን ለኤሴ ጋር ያለውን ግንኙነት ሙሉ በሙሉ ሊለውጥ የሚችል መረጃ አለው። ኤሴ
አሊ እውነቱን እንዳገኘ ምንም የምታውቀው ነገር የለም። ሁሉም ነገር የተለመደ እንደሆነ አስባ ትኖራለች። አሊ ግን ትልቅ ሚስጥር ተሸክሟል። እናም ኤሴ ስታናግረው ምንም እንዳልተፈጠረ ማስመሰል አለበት። የአሊ ዝምታ ለሁሌ አይደለም፣ ቀን እየጠበቀ ነው። እናም በመጨረሻ ለመናገር ሲወስን አንድ ሰው ከባድ ችግር ውስጥ ይወድቃል። ይህ በእንዲህ እንዳለ አይሴ በመጨረሻ ለአርናን ጋር ያላትን ፍጥጫ ጀመረች። እውነቱ እየሆነ ያለውን ነገር ለመረዳት ስትሞክር ቆይታለች። አሁን ከእርሱ ጋር ፊት ለፊት ቆመች። አይሴ መልስ ትፈልጋለች። አርናን ግን ምንም አልፈራም። ምክንያቱም አይሴ የማታውቀውን ነገር ያውቃል። እሱ ሁሉም ካርዶች በእጁ ላይ ናቸው። አይሴ እሱን ለመጋፈጥ የመጣች መስሏት ነበር። አርናን ግን ለዚህ ጊዜ ተዘጋጅቷል። እውነቱንም በቀላሉ አይሰጣትም። ይልቁንም ሁኔታውን ይለውጠዋል። እናም በድንገት አይሴ በቀጥታ ወጥመድ ውስጥ እንደገባች ተገነዘበች። አይሴ በአቋሟ ለመጽናት ትሞክራለች። አርናን ግን እንዴት ጫና እንደሚያሳድርባት ያውቃል። የምትጠይቀው እያንዳንዱ ጥያቄ ንግግሩን ለመቆጣጠር ሌላ ዕድል ይሰጠዋል። አይሴ በቂ መረጃ እንደሌላት ተገነዘበች። አርናን ለዚህ ሲዘጋጅ ቆይቷል። አይሴ የምትፈልገውን ያውቃል፣ የምትፈራውን ያውቃል። እናም ከሁሉም ነገር በላይ ደግሞ የትኛው ሚስጥር የበለጠ ሊጎዳት እንደሚችል ያውቃል። ወደ መኖሪያ ቤቱ ስንመለስ ቶብራክና ፊዳን መቀራረባቸውን ቀጥለዋል። ግንኙነታቸው ለአይዳን ችላ ለማለት የማይቻል እየሆነ መጥቷል። ቶብራክ ትዝታውን አጥቶ ሊሆን ይችላል፣ ነገር ግን ልቡ ፊዳንን አልረሳትም። አይዳን በጣም የሚያስፈራት የሆነው ምክንያቱም ትውስታዎች ሊታለሉ ይችላሉ፣ ሰዎች ሊዋሹ ይችላሉ፣ ታሪኮችም ሊለወጡ ይችላሉ። ግን ስሜቶች ለመቆጣጠር በጣም ከባድ ናቸው። እናም ቶብራክ ለፊዳን ያለውን ስሜት በየቀኑ እየጠነከረ ነው። አይዳ በመጨረሻ ልትቋቋመው ወደማትችል ደረጃ ደረሰች። ቶብራክንና ፊዳን አንድ ላይ ማየቷ ወደ ጫፉ ላይ ይገፋታል። ምንም ካላደረገች ቶብራክ ልታጣ ትችላለች። እናም ቶብራክ ወደ ፊዳን ከተቃረበ በመጨረሻ ሁሉንም ነገር ማስታወስ ይችላል። የጠፋባቸው 5 ዓመታት፣ ከፊዳን ጋር ያለው ግንኙነት፣ ስለ ቡራክ እውነትና ያለፈውን ውሸቶች ሁሉ። አይዳን ቶብራክን ማጣት ብቻ አይደለም የምትፈራው፣ ቶብራክ ምን እንደሚያስታውስ ማወቅንም ትፈራለች። ቡራክ ለምን እንደማይናገር ሁሉም ሰው ይጠይቃል። ግን ምናልባት የተሻለው ጥያቄ ቡራክ ምን ለመደበቅ እየሞከረ ነው የሚለው ነው። ልጁ ፈርቷል። የሆነ ነገር ያውቃል እና ፊዳን ልትሰማው ትችላለች። ቡራክ በመጨረሻ ለመናገር ከወሰነ ቃላቶቹ በጥንቃቄ የተሰራውን የአይዳን ታሪክ ሊያጠፉ ይችላሉ። ለዛም ነው አይዳን ዝም ብሎ የሚፈራው። ለዛም ነው ለዘለቄታው ዝም የሚያሰኘው መንገድ ከማግኘቱ በፊት ፊዳን እውነቱን ማወቅ ያለባት። አሁን ሁሉም ነገር በተመሳሳይ ጊዜ እንመልከት። ቶብራክ በስሜታዊነት ወደ ፊዳን እየቀረበ ነው። አይዳ መቆጣጠር እየቻለች አይደለም። ቡራክ በጣም ፈርቷል እና ለመናገር ፈቃደኛ አልሆነም። የተር በድብቅ መኖሪያ ቤቱ ደርሳለች። አሊ ማን እንዳጠቃው ያውቃል። እናም አይሴ በመጨረሻ አርናንን ፊት ለፊት ተጋፍጠዋለች። እያንዳንዱ ገጸ ባህሪ የተለያየ የእውነት ቁራጭ ይዟል፣ ግን እስካሁን ድረስ ማንም ሰው የተሟላ ምስል የለውም። እናም ይህ ሁኔታ በጣም አደገኛ የሚያደርገው ይሄ ነው። ምክንያቱም እነዚያ ሁሉ ቁርጥራጮች በመጨረሻም ሲሰባሰቡ መላው ቤተሰብ ሊፈርስ ይችላል። አሁን ትልቁ እንቆቅልሽ ቡራክ ነው። ለምንድን ነው አይዳን እንዲህ የሚፈራው? ምን ያውቃል? እና በመጨረሻ ለመናገር ድፍረት ካገኘ ምን ይፈጠራል? ምክንያቱም አይዳ አዋቂዎችን መቆጣጠር ትችላለች፣ ቶብራክን ልትጠቀምበት ትችላለች፣ ፊዳንን ማስፈራራት ትችላለች። ነገር ግን በመጨረሻ እውነቱን ለመናገር የወሰነውን ልጅ መቆጣጠር አትችል ይሆናል። እና አይዳ በጣም የምትፈራው ይህንን ነው። ታዲያ ምን ይመስላችኋል? ቡራክ ለምን አይዳን በጣም ፈራት? አሊ በእውነት ከጥቃቱ ጀርባ ማን እንዳለ ያገኘ ይመስላችኋል? እና አርናንስ ያቀደውን ሁሉ ካደረገ አይሴ በህይወት መትረፍ ትችላለች? በአስተያየት መስጫው ሀሳባቸውን ግለጹልን። በመጨረሻም ምን እንዲፈጠር ማወቅ ከፈለጋችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እንወዳችኋለን። ይመቻችሁ።